ሴዶ አዲሱ ትሬንድ ነው ተዘጋጅ ግጣሙን አያጣ ቁጭ ራሱን ደሙ አታደርሱብኝ በቃ ራሱን ቁጭ ነው ሌላ ቲክቶክ ደግሞ እኮ አያሽም ይሄ ትሬንድ ምናምን አንድ ሰሞን የነበረው ትሬንድ በምንም ታምር ምንም አያሽም እውነቱን ነው እንቅጭ የሚያደርገው ጀለስ ሲጀነጅን ግርም ይለኛል ዓለም ላይ እንዳንቺ አይነት ቆንጆ የለም ይላታል ፓስፖርት የለውም በቅጡ 3 ከተማ አረገጠ ፓስፖርት ለሌለው ጀለስ ሜንሽን አድርግልን ቢያንስ እኛ እንኳን ደፍረን እንዲያላለም ፓስፖርቱን የትም አትይድ ፓስፖርቱን እንኳን አውጣ ዓለም ላይ እውነት ነው በቃ ፓስፖርት ሳይ ምናምን ቀኒ እንዳንቺ እንትናለኝ ብሎ ራውዲስ የሱ መሰከሰር አይደለም እኮ ከሁሉም በላይ የሚገርመው የሱን ሳክሱን አምነው የሚሉት ናቸው እኔ በጣም የሚገርሙኝ ነገር ያው የሱ እነሱ የተለመደ ነው ግን የሱ ከፋዘር ጋር እየቀለድክ በማል ጓደኛ ሲመስል ሰው አታውቅም ማለት ነው እሺ የዶሮስ ኩስ ነው ኧረ በስመ አብ እሺ ያያስ እንዴ ፋንድያ ነው ኧረ በስመ አብ ሰው መናቅ የጀርመን ዋና ከተማ ማነች ቻይና አንተ እንትኑ ብቻ ነው እንደምታውቀው ጋዴንሽ ከብት ትንቡጥ ሆነ ምናምን ፋዘር ምናምን ካንተ ትንሽ ይቀልዳል ከዛ እንደ ጓደኛ ምናምን መስሎ እንትን ኮስተር ይለባል አንተ በቃ ይሄ ያው የሽጉጣቱ በቃ ጠቅ ነው ሌላ ምንም ፕሮሰስ ምናምን አያስፈልግም ቀጥታ ማለት ነው ከት ነው በቃ ገደብ አለ አባትህን ገደብ አለው በቃ Hello everyone, I am happy, my friend happy. No hungry, money is no money, okay, please give me money, you money, me money, no money, please give me money, you and me, okay, good night bro. No money ከሆነ no happy ነው ሌላ ምንም ዳር ማያሳሰልም ቀጥታ ነው no money no happy no ብር ኖ በረሬሽን ምናምን ነው እንዲህ ምናምን ዳርዳር ማለት አይደለም ብር ከሌለ ደስታ የለም በቃ ኦቪ ልክ ጋባዥ እሱ ሲሆን ሄሎ አሁን ልምጣ በኋላ በቃ ተው ግን ልምጣ እሺ በቃ ካልክ እና ልምጣ እሺ በቃ አሰልፍ አሎ ምናምን እሱ ከብር በተለይ ደግሞ የሆነ የተጋበዙት ምናምን ብር ከሌላ እሱ ብር ከያዘ በቃ አንተ አሁን ልክ ስጋ ሲል ውሻ ይከተላል ማስታጠቢያ ብሎ ሽንት ቤት ግባ ዳገትም ተሰቀል ጉድጓድ ውስጥም ግባ ምን ውስጥም ግባ በቃ አንተ እንዲህ ያለ ነው የሚከተሉት ጉዳዩ ማኒ ነው ማለት ነው አሬው በእናትህ ሚስት የገዛችልኝን ሰዓት እስኪ አታያበደ ነው በጣም ነው የሚያምረው ይኸውልህ ተራ ሰዓት እንዳይመስልህ 50 ሺህ ብር አውጥታ ነው የገዛችልኝ እንዴ ከየት አመጣች ሁሉ ብር አሬውን ያበደ ሳይዳስል ጀምራለች እንደውም ይሄ አስፋልት ዳር ቆሙ ከዛ መኪና መጥቶ ይዟቸው መሄድ ነገር አለ አይደል ከዛ በኋላ መኪና ወርዳቸዋል ከዛ ደግሞ ሌላ መኪና ይዟቸው ሄዳ እንዲህ ያለ ብቻ ለሊቱን ምናምን ነው የምትሰራው በቃ አበደ ሳይዳስ ጀምራለች ነው በቃ አውቃለሁ አይደል ምን እንደምትሰራ አውቃለሁ ግን ሰዓቱ አያምርም በጣም ቆንጆ ነው ምንም ትስራ ክለፈናይት ትስራ ምን ትስራ ጉዳዩ ሰዓቱ ነው የ50 ሺህ ብር ሰዓት መሆኑ ነው ጉዳዩ ይሁን ነገር እኮ አንዳንድ ነገር በፖዚቲቭ ነገር መረዳት ለሰውታ ሲባል በፖዚቲቭ መረዳቱ ጥሩ ነው አቤት አባይ እስቲ ና ሪሞት አቀበለኝ ሪሞት እሺ አጠገቡያለ ምንድነው ልታደርግ ተው በቃ ራስ ያደርገዋለሁ 30 ደቂቃ ፈጀብለ ከዚህ ተነስቶ እዚህ ጋር ለመድረስ ትን ብሎኝ ቢሆን አምጣልኝ ብልም ሞቼ ነበር ከዛ ከሌሎቹ ልጆች ጋር እኩል ምንም እንዳላጠፋ ሰው አባቱን እንዳልገደለ ሰው ልትተካፈል አይደለ ውርሴ አራባዬ አሁን እኮ ነው የጠየቀኝ እኔ 30 ደቂቃ ሆነኝም በእኔ ሪሞት አምጣ ካልኩኝ ይሆናል ብር ልሰጥ ነው ኮቴን አምጣ ብል ብር ብለህ እዚህ ትመለስ ነበር እንደ ዩዜን ቦልት አይደለ ምንድነው የምትለው ማን ነው አንተ ያበርክ ነው ያየው እንደሱ ከሆነ ያሽሟጠጥክ ነው ማለት ነው ያርግዴ በየትኛው ሳብ እንደምታስረዳ ምናምን ባይገባ ብቻ ግራ ነው የሚገባው ምናምን በቃ አንተ እንዲህ ምናምን ደግሞ እኮ የሆነ ቀል ካሉ ከዛ ያንን እቃ አንተ እንዲህ ሰው ትላለህ ከዛ እነሱ ደግሞ መተው ይሄ ምንድነው ይላሉ ከዛ አንተ ደግሞ ምን ሆኜ ነው ትላለህ ዮርዲ አቤት አክስታችን ጄሪ ወይ አክስታችን ቦርሳው እንደሆነ እኮ መገኘት አቁሟል ቆይ እስኪ
ብር ሰው እንገናኛለን ደግሞ እየመጣችሁ ጠይቁኝ። ውይ በሞትኩት ልጆች ወይ አክስታችን እናታችሁን ደግሞ እንዳታስቸግሩ። እመጣለሁ። እጭ አክስታችን ምን ወርደት እኔም አልወዳት። ለምን ኪስ ውስጥ ነው ሊገባን ከዛ እንዲገቡና ወይ መርፌን አገኘሁት እንዲገቡና ወይ የጠፋውን ብር ያገኘ እኛስ ብር ሊሰጠን መስሎ እንዲላለን። ፑል ቤት የሚውለው ጀለስ። እሺ ተማሪዎች አሳይመንት እሰጣለሁ። አሁን ግን ከሰው መገልበጥ አይቻልም። መገዝገዝስ ጋዴም ከብት ህንቡጥ አይሻለም። ህንጭጭ ነው አንተ ቅርሻታም። በቃ ምናምን ደግሞ እኮ ይገርመው ነገር ልክ ይሄ ምናምን በቃ ፈተና ተፈትኖ መቶ እኮ አያውቅም ትምህርት ቤት ምናምን እንዲህ መምህሩ ራሱ አያውቅም። ከዛ ይመጣና ወይኔ ትሼር ምናምን ብሎ ልስቅስቅ እያለ ምናምን ኧረ ትሼር ፈተና መለጠኝ። ለምን ይሁን እንታገሰዋለን እኛ ምን አስጨነቀን? መምህር አይደለም። የሀገራችን ባለሀብቶች ኢንተርቪው እንግባው እንጀምር። እሺ እሺ አስጀምር። ትታይልኝ። እሺ የመኪና አስገባለት ይጫዋል በነካ ወደ ስራ እንግባ። እሺ ጀምር። እሺ አቶ ይዘውታል። በመጀመሪያ አክብረውን እዚህ ድረስ ስለመጡ በጣም እናመሰግናለን። ችግር እኔም በጣም አመሰግናለሁ አድርጋችሁ ስለጋበዛችሁ። የመጀመሪያ ጥያቄያችን የሚሆነው እንዴት እንደዚህ ሀብታም ሊሆኑ ቻሉ ነው። እንደምትጠይቀኝ አውቄ ነበር። ያው እኔ ከሊስትሮ ነው የተነሳሁት። የፈረደባት ሊስትሮ ሰርቼ ነው ለዚህ ደረጃ እንትን ያልኩት። በጣም የሚደንቅ ነው። ከሊስትሮ መነሳቱ ጠንካራ ሰው መሆኑን ነው የሚያሳየው። ግን መሀል ላይስ ምንድን ነው ሲሰሩ የነበረው? እኮ ሊስትሮ ሰራው ማለት ነው ያለው። በጣም ይቅርታ ግን ከሊስትሮ በአንዴ ወደ ህንፃ ባለቤትነት አይኬድም። መሀል ላይ ሊስትሮ ሰራው ምን ሌላ ባላት ምን ሰንተ ይረጋጉ እንትን አድርግልኝ። ስራውትን መጠየቅ እንዲህ ያስደነግጣል ብን አዘጋሽ ሄደና ታክስ ረዳ አይደለም። ቆይስ ሁሉም ባለሀብት ከሊስትሮ ነው እንዴ የተነሳው? ሙሉ በቃ ሊስትሮ በቃ ጫማ ጠረኩኝ። ከዛ በኋላ ሀብታም ሆንኩኝ። ምን የተለየው ነገር አለው እንዴ? ሊስትሮ ደስ እና እንደነገርኩህ እዚህ ጫካ ውስጥ የሌለ እንስሳ የለም። ይኸው ከትንሹ እስከ ትልቁ ድረስ አራዊት ተሰባስበው ምንድነው ነገር? ይሄማ እንትን ነው አውቃለሁ። አውቃለሁ። ይሄ አውቃለሁ። የቤት እንስሳ ወንድሜ አልተመዘገበም ነው እንጂ አውቃለሁ። ስማ ሰላም ነው። ምንድነው ይሄ? ሌላ ማለት እዛ ግን ናጂ ኧረ በርተሚውስ አረተ አባት ኤሌክትሪክ ነህ እንዴ? ለምን ልቤን ነዘርከው? አንቺ አምሻል። ወይኔ የዛሬው ሙቀት ደግሞ ይለያል። እንዴት? ሁለት ፀሐይ ስለወጣ። አንቺ ጤነኛ አይደለሽም እንዴ? ይቅርታ ሰው አለ እንዴ? አዎ ምን ነው? ዊ ሶሪ መልአክ አላልኩም። ኧረ በእናትሽ አንቺ ልጅ ሂጂልኝ። አባት እንቅልፍ ነህ እንዴ? ኧረ አይደለሁም። አንተን ሳስብ እኮ እረፍቴን አገኛለሁ። እቺ ያማታል እንዴ? ትኖር ነህ እንዴ? አይደለሁም። ህይወቴን እኮ አጣፈጥከው። አባት ይቅርታ ስላስቆምኩ። ግን ሁሌ እንደዚህ ነህ እንዴ? እንዴት እንደዚህ ዘናጭ? ኧረ በእናትሽ አንቺ ልጅ ዞር። በዚህ ሰሞን ቲክቶክ ላይ ምናምን እናት ወንበር ነሽ እንዴ ልቀመጥብሽ እንደዛ ነው ምናምን ፒካፕ የማትገመት ሰው ሁን አለቃን አባሮ ማለት ይልትለው ነው። አሃ ጭራሽ ማርፈደ ሳያንስ ጅንበጋ አፈንድ ዘጋ ፈልጋለሁ። ከዛሬ ጀምሮ ይሄን ድርጅት ትለቃለህ። ማኔ? አዎ አንተ አውቀሃል። ግን የራሴ ድርጅት እኮ ነው። ቢሆንስ ያንተ ድርጅት ቢሆንስ ትለቃለህ ይሄን ድርጅት። ማኔ? አዎ አንተ ትለቃለህ። ኧረ ባላዋ ኦኬ በለበለ በቁም ልትወርሰኝ ነው። ምንም አባት አመጣም ትለቀዋለህ ይሄን ድርጅት። ኧረ እንደዛ ነው። ከሚቀጥለው ወር ጀምሮ እዚህ ግቢ ውስጥ ላይ አልፈልግም። እሺ ና በቃ እንደሱማ ከሆነ በቃ ዛሬ ቁልፉን ልስጣህ። ና በቃ ቸጋራ ታካለስ ቦስ እኔ እኮ ትሬንድ ይሄ አሁን የመጣው ይሄ ማትገመት ሰው ነው የሚለው ልስራ ብዬ። ኧረ እባክህ ማትገመት እኮ ነው እየከለልኩ እኮ ነው። ችግር ትሬንድ ሆነ ባህል አይደለም። አለቃ ኧረ ተው ችጋራም ዞር በለ ቦስ ይሁን ቀጥታ በቃ ዳውና የምንም መለዋወጥ የለ። ጭራሽ ቲክቶክ ያመጣበት በሌላ ላይፍ ተግብራችሁ ወይኔ ቲክቶክ እኮ ነው። እኔ እኮ ፈልጌው አይደለም አገባ ነው በጣም ቦታ ዲያ
ጋንዲ ነው እሱ ነው አንዱ ሰው የሆነ ሰው በቃ ከተሳካላት በዛ ሰው ምክንያቱም ደግሞ ሌላው ይላል። በቃ እውነታ ነው። በቃ በዚህ ያለው እውነታ ነው። አንዱ ስለተሳካለት ሌላው ምን ሸቶች ነው አሁን አንቺ እሱን ታይና እጅሽን አታውለብልብኝ። አፍንጫሽን ያልሽው ምን ሸቶች ነው? ዳንሱ እኮ ነው የዳንስ አይነት ነው። እንደዚህ አይነቱ እንደሱ ነው እንትኑ ዳንሱ ደስ አይልም። የግሞች የገባ የሚገባ ነገር ሲሸታቸው ነው። እሺ የሚገባ ነገር ሸታቸው ነው እንደሱ ይደነሱ። እውነት ሲሸታቸው አፍንጫቸውን ይዘው ይደንሳሉ። አይደለም በቃ አጠገቤ ዘበል ዘበል ይከበላል ነው። እሺ አዲስ ማርያም ከዚህ ውጪ ያስፈልጋል። ይሄ ደግሞ የጌሾ ወቀጣ ድሮ የጌሾ ወቀጣ ማንም ሰው አይመጣም በመጠጡ ጊዜ ከየጎ ወሬው ወጣ ይባላል። በጌሾ ወቀጣ ዳንስ አይደለም እኮ ባይውስቲ ለምን እንደልሽ ነው እኔ ያስፋልሽ እንደልሽ ነው ዘርበኝ ከዚህ እንዴ ምን ችግር አለ ብትይ ዘርበኝ አለ ምናምን ይሄ እንደዚህ ነው። ማዘር ምናምን ሶሻል ሚዲያ የማይጠቀሙ ነገር ሆነ ቀጥታ ነው የሚረዱት። ቀጥታ እንቁላል ውስጥ አስኳል ነው በቃ ሌላ እንደዚህ ዳርዳር ምናምን ነገር ወፍ ቀጥታ ነው በቃ። ሲጀመር ወንድ ልጅ አይስክሬም ምናምን እንደዚህ ሲልስ ምናምን ማየት በጣም የሚደብረኝ። አንተ ደግሞ አይስክሬም እልሳለሁ እንጂ እበላለሁ ታዲያ ይባላል። እናንተ እንደዚህ ትልሳለህ ታዲያ? እኔ ሲጀመር የሚያስደስተኝ ፈና ያለው መላስ ነው። እሱም እውነቱን ነው። እኔም የሚያስደስተኝ መላስ ነው እኮ። እኔ ግን ወንድ ልጅ ሆኖ አይስክሬም መላስ አለበት ብዬ አላምንም። እና የምን አይስክሬም ተወቃ ደርሲ ማይንድ አይደለም ጉዳዩ። ተውስ ሞቲቬሽናል ስፒከር ስጥ ይሰጣል በሚለው ሐሳብ ነው ዛሬ የምንንተራሱ። ሰማችሁ? እኔ ሚኪያስ መጣ ስጠኝ ብትለኝ ምንም እሰጣለሁ። ልብስ ብትለኝ ደሞ ይሰራል ሚኮይ አይሰራም ይሰራል። ከሰጠ ይሰጣል። ላንታው መጣ እኔ ብር ብትለኝ አይ እሰጣለሁ ነው ጨዋታው። ጠይቅ ማለት ጠይቀኝ እሰጣለሁ። ሰማኝ አይደል? ባለፈው ምን ብለኝ ነበር? አሁን እኔ ሚስቴ በመስጠት በጣም ታምናለች። ሰጠዋት ሰጠች። አንተ ሰይሰኛ ስለሆንክ ማንም ይሰጣል። አያ እርጥብ ደርሷል። ያው እና እንዳልኳችሁ ስጥ ይሰጣል። ማንም ሀሳብ እንዳይሰጥ ሚኮ መቼ አዘነው? እርጥብ ይሄ ቅድም የታዘዘ ነው። በቃ ቆይ አቤት ያው እኛም እኮ አልበላንም። በልታችሁ አልበላንም እና አብረን እንብላ። መሰጣጣት ይሰጣል የሚባለው ነገር እኮ እዚህ ጋር ነው። ምን ነው እሰጣለሁ ያልኩት? ጃኬትና ምን ብር አይደለ? እርጥብ እሰጣለሁ ብያለሁ። አይ አይደለም ብያለሁ። አንተ እርጥብ ብያለሁ አላልኩም? እሺ ቢያንስ ብር ውስጥና ወይ እንትን ንግዛ ወይ የሆነ ነገር አድርግልን። ብሩ ለምሳሌ ነው አባቴ የተባለ ነገር ሁሉ አይሰጥም። አንተ ሚስት ልሰጥ ስትል ምን ብላለች? ኧረ ማይኮይ የዘይት ቢያንስ ስጥ ይሰጣል ግን አይሰጥም እንደማለት ነው። በፊልተር ብቻ ነበረ ቆንጆ ይመስልሽ፣ በአካል ግን በጣም ቆንጆ ነሽ። የምር በጣም አመሰግናለሁ። እሺ አንዴ ትዊል ደርሽ ልምጣ። ሂሳባችን ስንት መጣ? እስከ ቴካዌ 2500። ሄሎ ጓደኛዬ፣ በደህና ሰዓት ነው የደወልኩ። ባለፈው አብራችሁ ትሰራላችሁ ቲክቶክ ብለህ ያስተዋወቅከኝ ነኝ ዛሬ ብዬ ብጋብዛት 2000 ምናምን ብር ልታስከፍለኝ። አረ የሆነ ነገር ፍጠር ጓደኛዬ። አይሽ እሺ ቆየሁት እንዴ? ኧረ አልቆየሽም። እኔ አንቺን መጠበቅ ስራዬ አይደል እንዴ? ብዙ ቴክስት እየገባልሽ ነው። ምን ቴክስት ነው? እወድሻለሁ የኔ ሁሉ ነገር እንዴ ምንድነው? ድሮውንም ከኔ ጓደኛ ጋር ጠረጥረሽ ነበር። በቃ ሊበላ እንዴ መቀየስ ነው እንዴ? ኧረ መሮጥ አለመሮጥ ራሱ አንድ ነገር ነው። ወድ ከዚህ በላይ መዋጋት እንችል አይመስለኝም። ሁለት ቀረን እኮ። እኔ ቀድሜ ይሰዋል። የት ነው የምትሰዋው? ግድ የለም ጥለኝ አትሄድም። ስማኝ እሺ በለኝ። ካበራሱ ቃት ገብ የቀበርኩት ወርቅ አለ። እሱ ወርቅ አዎ ለባለቤቴ ድህነታችን አይደል እንዲያዘምት ወርቅ ደብቀህ ነው እዚህ የምታሰቃየኝ ማለት ለሀገር ምናምን አይደል? ሀገርን ለራስ ያዛ ጅል ለምን እንደዘመትክ ማላቅ ነው እንደሚመስል። ምን አባታ ቃል ያ ፀጉሩ የገባው ልጅ አንተ አይደል እንዴ? ያቺ አስካሉ የወለደችው ሹምዬ አንተ አይደል? ማን ሹምዬ ልጅ አይደለም እንዴ? ማራቅ ነው አወራች ልጅ አይደል? ምን ማታው መጀመሪያ ስለ ይታችሁ
ከዚህ በህይወት እንድትወጣ አልፈቅድልህም። በቃ ምርጥ ነው እንዴ! ለሀገር ነው፣ ለሀገር መስዋዕት እንከፍላለን። እንግዲህ ቤተሰቦች የዛሬ ቪዲዮአችን ይህንን ይመስላል። ቪዲዮውን ከወደዳችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ሳምንት፣ መልካም ጊዜ፣ መልካም ደስታ ይሁንላችሁ።